አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎሚ ቤተሰቦች እንዴት ናችሁ? ደህና ናቸው? ውድ ቤተሰቦች ሰላማችሁ ጊዜ ተረፍ ይበል እንደ ምድር አሸዋ እንደ ሰማይ ከዋክብት እያልኩ ውድ ሀገር ልጆች ዛሬ ዳጣ ክፍል 15 እና 16ን ይዘን መጥተናል። ዳጣ እንግዲህ በአጭር ጊዜ ውስጥ እጅግ በጣም ተወዳጅነትን ያተረፈው ምርጥ ድራማ ይሆናል ማለት ነው። እንግዲህ አቢጌል በጣም በሚገርም ሁኔታ የምትሰራው ስራ ሁሉ ገራሚ ሆኗል። ግን ደግሞ አንዳንድ ጊዜ የምናየውና የምንሰማው ተቀራራቢ ሳይሆን የተራራቀ ነው። ቤተሰቦች ከተመቻችሁ ላይክ ሼር በማድረግ እየጀመራችሁ እንግዲህ ናታንና ዳጣ ደስ የሚል ሁኔታ ላይ ቢሆኑም አቢጌል በመሀላቸው እየገባች ከቤተሰብ ጋር እነሱን ለማጣላት ይዛለች። ሙከራዋን ቀጥለዋለች ማለት ነው። ከክፍሉ ቁጭ ባለበት እንግዲህ ዳጣ መታ እያወራችው ይገኛል። በዚህ መካከል እንግዲህ በስልኩ እሷን ተመስላ እያወራችው ነበር እና እሷ ማን እንደሆነች ታውቃላችሁ? አቢጌል ነች። እናም ዳጣ መስለው እያወራ የነበረው ሁኔታ ባለበት ዛሬ ጉዳችሁ ነው የሚፈላው፣ የተከበረው ቤታችን ምን እየሰራችሁ ነው ሲባል ስነ ስርዓት ያዥ ብላት እንደተሰማ የለም ግን ደግሞ ስርዓት ብትይዝ ጥሩ ነው እሷ በማለት ባሉበት ሁኔታ ድምጻችሁን ቀንሱ፣ ስልክን ስጭኝ ስትል አንቺ ጉድ አለብሽ አለቻት። ግን ደግሞ ከናታን ጋር የተጻጻፍ ያለ ስትል እኔ ስልኬ ከአንቺ ጋር እንጂ ከኔ ጋር ነው እንዴ? ለማንኛውም ምን እየሰራሽ ነው ስትል እማዬ በዳጣ ስልክ ስጽፍ የነበረው እሷ ናት ስትል ከውሃ ተቀብዬ ነው እያየሁት ትላለች። እንግዲህ የተጻፈበትን ሰዓት አሁን ነው እማዬ ሲል ጨዋ መስልህ እንግዲህ የማይሆን ነገሮችን አታድርግ ስትለው ኧረ ተይው፣ ስለ ፍቅር የማይደረድራቸው ቃላት የለም። ግን ደግሞ እናንተ ስተኙ እነሱ እኮ የሚሰሩትን ብታይ ምንም አትይም፣ ክፈችና እኔው እማዬ ብትገርምሽ ነገር ብታዩ ግን ቴክስቱን ትገርሚያለሽ፣ ትገያቸዋለሽ ስትል አባታችሁ እንዳይሰማ ተረጋጉና ሁላችሁንም የሰራችሁትን ልስመው ከዛም ፍርድ እሰጣለሁ ብትል እንግዲህ ፓስወርዱን ውሃ ላስከፍት ብላ ትሄዳለች ማለት ነው። ዳጣዬን ተከትላ በሩጫ ግን ደግሞ ናታን እየተፈጠረ ያለውን ነገር ልትነግረኝ ትችላለህ ስትለው እንግዲህ አቢጌል የምታወራውን ነገር እኔ የምታወራው የተሳሳተ መረጃና ግራ ቀኙን ከሚያውቁ ሰው የማይጠበቅ ጥሩ ያልሆኑ ንግግሮች ነው። ለዛም ደግሞ አውጋጅን የተቀባይ አይደለሁም ትላለች። በዚህም መካከል እንግዲህ ውሃዬ የማረብኝ እያለች ምጥን እያወራቻት ባለው ባክሻ አያምርም ይሄ ጥሩ ያልሆነ ነገር ጥሩ ነው ልል ነው እንዴ ትላለች ውሃዬ። ናታንን ከመጽሐፎቹ አንዱን እንስረቀው አላለችም? ኧረ ውሃ ጥሩ አይደለም እንደዚህ አይነት መጽሐፍ እንደዚህ በስርቆት ጉድ እኮ ነው። ሌላ የሚሰረቅ ስታጣ መጽሐፍ ይገለናል። አንቺ ደግሞ መጽሐፍ ጥሩ አይደለም ስርቆት እኮ መጥፎ ነው በማለት እንግዲህ ለማንኛውም የለበሽውን እኮ እሱን ወስደሽበት ነው በማለት ቶሎ በይ የእሷን ፓተርን ክፈችልኝ ስትል ውሃ ለመክፈት ስትሮጥ እንግዲህ ክፈች ባልከፍተውም ልታደርጌ ነው ስትል አጋጭሻለሁ ስትላት ከግድግዳው ጋር ሊሆን ይችላል በማለት እንግዲህ አቢጌል ከውሃ ጋር ያላትን እንግዲህ ግንኙነት አሁንም ሁሌ መጣላት አይደል አሁንም እሷ ልትማታ ትሞክራለች። በዚህ መካከል እንግዲህ ክፍት ስታደርግላት ዳጣ ተከትላት መጣች ማለት ነው። አስባችሁታል? በስተቶች መካከል አቢጌል የምትለው ነገር እውነት ነው ወይስ አይደለም? እሷ ሲጀመር ምንም የምናውቀው ነገር የለም ሁለታችንም። እሷ ፈጥራ የምታወራው ነገር ነው እንግዲህ ስራዋ ትክክል አይደለም። ሲጀመር የዳጣን ስልክ ይዛ እየጻፈች ነበረ። ጽሁፎቹ እጅግ በጣም ገራሚ ናቸው፣ ግን ደግሞ ይህ ስህተት ነው ትላታለች ይላታል ማለት ነው። በዚህ መካከል ዳጣ ደም ለብሳ ሳትጎርሳ ስልኬን አምጪ ትላታለች። ይህንን ስልክ
እባክሽን እንግዲህ ጉዱ ሳይወጣ ልታገኙ አትችልም፣ አምጪው አታምጪው በማለት ሁለታቸው እንግዲህ ይበቃሉ። እባክሽ አትሞዳ ሙዚቃ ላስትል እኔ የጠየኩሽን ንብረቴን እንጂ ምንም አይነት ነገር አይደለም በማለት አበጌልና ዳጣ እንግዲህ ሁለታቸው ጸብ ይፈጠራል። ለማንኛውም አሁንም አብጌል ችግር ለመፍጠር ስትሞክር የሚገርመውን ነገር ዘወር በሉ ሁለታችን ችግራችንን መፍታት እንችላለን፣ ምጥንና ዳጣ ፈቀቅ በሉ ስትብላ እንግዲህ ዳጣ ኃይሏን ስለምታውቅ እንግዲህ እጇን ጥምዝዝ ዘርጋ ስልኳን ለመቀማት ትሞክራለች ማለት ነው። ዳጣ ጀግና፣ አብጌል ደግሞ ይቺን እንግዲህ ሚጥጥላ ትንሽ ጣት የመሰለኝ አቅብ ይዘሽ እንደዚህ ጉራ የማይሆን ነው። ዳጣ እኮ ኃይለኛ ናት። አብጌል አይዞሽ ትላታለች። አይዞሽ ብትላት እንግዲህ ውሃውንም እንግዲህ ንቃርጋ ጥንዝዝ አረገቻት። የሚገርመው ነገር ማለት ነው አቢጌል ያላቅሟ እንግዲህ ውሃን እንኳን የማትችል ሴትዮ ማለት ነው። አለኩል ያህል በዳጣ ብቻ ሳይሆን እንግዲህ በውሃም እሽት ታደረጓት ማለት ነው። ያ ማለት አቢጌል ጥሩ ያልሆኑ ነገሮችን በመስራት ብትገኝም ግን ደግሞ ልኳን አታውቅም። ልኳን ባለማወቋ አገራቢን እኔ በጣም ነው ያሳቀችኝ። ምክንያቱም ዳጣ እንደዛ ስትል ነበር። ሁለተኛ ደግሞ አሁንም ውሃን ሁለታቸውም ልኳን መልክቱ የተጻፈውን ልትነግረኝ ብትችል ደስ ይለኛል። እማዬ የሚነገር አይደለም ብልግና ነው፣ ግን ደግሞ ብነግርሽ ደስ ላይልሽ ይችላል ስትላው እርግጠኛ ነኝ አዝኜባታለሁ። እንደዚህ ግን አይደረግም ብሎ በጣም ይተግዛል ማለት ነው። በዚህ መካከል እያሉ እንግዲህ ዳጣ ወደ እነሱ ስትመጣ በፊት መልስ ያልሰጠችውን ለማንኛውም አሁን ትታገላለች አብጌል። በዚህ መካከል ስልክሽን ክፈችና እኔ እማዬ ስትል ከፍተዋለሁ፣ ግን ደግሞ ከናታንና እኔ ምንም ያወራነው ነገር የለም። ላኪን አንቺ እኛን ለማጣላት ምንድን ነው ያወራነው ነገር የለም በማለት እንግዲህ ከሌለው እኔው ስትል ይከፈታል። ከኔ ጋር እስካላደረግኩት እኔ ምንም ችግር የለብኝም ትላለች። እንግዲህ በዚህ መካከል ስትገባ በጣም የሚገርመው ነገር ዳጣዬ ደግሞ አጥፍተዋለች። የታል ስትል ጠፍቷል። ምክንያቱም የተጻፈውን እሷ ልም ስላደረገችው ዳጣዬ እጅግ በጣም አራዳና ብልጥ አይደለች። በዚህ መካከል አብጌል ተዋርዳለች። የማያውቃ ነው አጥፍተው ነው በማለት ወሬዋን ስታወራ እንድትንጫጩብኝ አልፈልግም፣ በየክፍላችሁ ዳይ ምንም አይነት ነገር አልፈልግም ትላለች። ዳጣ እንግዲህ ራሷን ከመከራ ወጣለች። እሷን መከራ ለማስገባት ብትሞክርም ዳጣ እጅግ በጣም ምርጥ ነች። በዚህ መካከል እሱም ናታን እንግዲህ ከጉድ ስላወጣችው በውስጡ ደስታ ፈካ እያለ ላጥ ብሎ ይሄዳል። አብጌል ከጎን ተቀምጣ ግን እማጥፍታው ነው እመኒኝ ባክሽ እመኒኝ ናታንን እኔ የእሷን ተይውና ስትል እውነት ቢሆንም ግን ደግሞ እኔ ምን ላድርግ፣ ለማንኛውም ከአጠገቤ ብትሄጂ የተሻለ ነው። መቼም እውነት ይዘሽ አትመጭም እንጂ አንቺን አምኜ ምንም መከራከር አልችልም። ባክሽ እንደዚህ አይነት ቃላቶችን አትምረጪ። ጥሩ ሴት ለመሆን እንድትሆኒ ብመክርሽም አንቺ ግን ልትሆኚ አልቻልሽም በማለት እንግዲህ ጥሩ ሚስትና ጥሩ እናት እንዲሁም ጥሩ ልጅ ሁኚ ብላ መክራት ነበረናት። አበጌል ግን ልትሰማ አልቻለችም። አሁንም ተንኮሏን ተያይዘዋለች። በጣም የሚገርመው ነገር እንግዲህ ሰው ይሄን አይነት ይሄን እንደዚህ ያመል አለባቸው ይሄን አቆሙ ካላቸው ያን ነገር እኔ ማንኝ ብሎ መፈተሽ ሲገባት አሁንም መጥፎነትን መቀጠል እጅግ በጣም ጥሩ አይደለም ማለት ነው። ጥሩ ለመሆን እንሞክር። ለማንም መጥፎነት አይጠቅምም። ጥሩነት ደግሞ ማንንም አይጎዳም፣ ያስደስታል እንጂ። ውድ ቤተሰቦች ላይ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ዳጣ እጅግ በጣም ገራሚ ድራማ ሆኗል። ደሬና ወይዘሮ ሜሮን በተኙበት እንግዲህ ድንገት ስትባነን ጊዜው ረፍዷል። እንግዲህ በረራ እንዳለህ ነግረኸኝ ነበር፣ ሰዓቱ አልፏል፣ ምን ሆነህ ነው ደሬ ስትለው እንግዲህ በረራ አሁን አይደለም ሰዓት ተጨምሯል ሲላትም የመለሰችለት መልስ ትለዋለች። በዚህ መካከል እንግዲህ ዛሬ እኮ ከልጆችሽና ከአንቺ ጋር አንቺም ከስራ ቀርተሽ አብሬሽ ብሎ ደስ ይላል ሲላት ያደለው ወደ ኩሪፍቱ ወጣ ብሎ ዘና ይላል።
አንተ ደግሞ ከቤት በማለት እንግዲህ እንዋል ትገርማለህ እያለች ትቀልዳለች። ለማንኛውም ምን አለብህ እያለች በሀሳብ አንተን ሲያው በደቂቃ ጨዋ ይሆናሉ። እኔ ደግሞ አንተ በሌለህበት ቤቱን እንግዲህ ይገለብጡታል ትለዋለች። እንግዲህ አብጌል እጅግ በጣም በሚገርም ሁኔታ አሁንም ሰላምዬን እያስቀያቻት ይገኛል። ስራውን ጥለሽ ከእኔ ጋር ቁጭ በይ፣ እንዲሁም ዳጣ የምትሰራውን እንዲሁም ከናታን ጋር ክፍሉ እንደምትገባ መናገር አለብሽ፣ አለበለዚያ ከዚህ ቤት እንዴት ወጪ አስደርግሻለሁ ስትላት፣ ስርዓት ሰራተኛ ብቻ ሳይሆን እንደ እናትም ጭምር ነኝ ስትል፣ ጭራሽ ማክበር ሲገባሽ እንግዲህ ከሕፃንነትሽ ጀምሬ ያሳደጉሽን ሰው ይሄን ያክል ታደርጊያለሽ? ለማንኛውም ወድጄና ፈቅጄ እንጂ ቸግሮኝ አይደለም ስትላት፣ ሰራተኝነትን ተመርቀሽበት መሆን አለበት ወይስ ምንድን ነው ስትላት፣ አዝንብሻለሁ በራሴ እድል ዘንጂ በእኔ አትዘኝ፣ ደግሞ ዳርጎ ለፈጠረሽ በራሴ ዘኝ ስትላት፣ ምን አስበሽ ነው? ለምንድን ነው እንደዚህ አይነት ቃላቶችን የምትጠቀሚው ስትላት፣ ለማንኛውም አንድ አይነት ናችሁ እናንተ በማለት አብጌል አሽሙሯን ትቀጥላለች። ግን ደግሞ በጣም የሚገርመው ነገር ታሳዝኛለሽ ብላት እንግዲህ ላጥብላት ሄዳለች። እዚህ ጋር አንድ ገራሚ ነገር እየሆነው እንግዲህ ሰላምዬ አሁንም እርጉዝ ትመስለኛለች። ውድ ቤተሰቦች በህይወት መኖር ከፈለግሽ ደግሞ ከዚህ ቤት ብትወጪ የተሻለ ነው ስትላት፣ እንግዲህ ብትወልድሽ ታደርስሻለች። ግን ሰላምን የቤት ሰራተኛ ናት ብለሽ ይሄን ያክል መጥፎ ነገሮችን መጠቀም አይጠበቅብሽም። ጥሩ ነገሮችን ብትሰሪ ጥሩ ታገኝበታለሽ፣ አከፍሊበትም። ግን ደግሞ ሁሌ መጥፎ የሆኑ ቃላቶችን በመጠቀም ሰውን እያስቀየምሽ ልብ አትስበሪ ትላታለች ማለት ነው ዳጣ። በዚህ መካከል ውሃዬና ወይዘሮ ሜሮን እንግዲህ እያወሩ ይገኛሉ። ውሎሽ እንዴት ነበር? ምን ላይ ነሽ ስትላት፣ በጣም ደባሪ ሆኗል ትላለች። እንደምን ሆነሽ ነው? ፈተና ወደቅሽ እንደ ልጅ ስትላት፣ ኧረ አልወደቁም ማሚዬ፣ ግን ደግሞ ሳቁብኝ፣ መምህሯም ሳቀችብኝ ትላታለች። ለምንድን ነው ምን አድርገሽ ነው የሳቁብሽ ውሃዬ ስትላት፣ ፊዚክስ እየተማርን ሳለ ሌላ ነገር እያሰብኩ ስለነበረ ነው ስትል፣ ምን ላይ ነበርሽ ትላታለች። እኔማ እንግዲህ አባዬ አውሮፓ ስለቀረ ኬክ እንደማያመጣልኝ ሳቅ እያለ ይሄን እያሰብኩ በማለት ውሃዬ እንግዲህ ትቀልዳለች። ይህን ስታስቢ እነሱ ምን ላይ ነበሩ ስትላት፣ ፊዚክስ እየተማሩ ነበራል። መልስ ተጠየቀችው ጥያቄ በመለሰችው መልስ ስትነግራት እንግዲህ ወይዘሮ ሜሮን ካት ብላ ስትስቅ፣ ልክ እንዳንቺ እኮ ነው እነሱም እየሳቁት ብላ እናትን ቀጥ ብላ ታያታለች ውሃዬ ማለት ነው። አሁን አንደኛ ክፍል ላስጀምርሽ እንደ ልጄ እንግዲህ ካላወቅሽ ምን ይደረጋል ብለሽ ነው ብትላትም፣ እንደዚህ ማትበይኝ ማሚ ምን አስብሽ ነው ቀልደኛ ነሽ በማለት እጅግ በጣም አርቃ ታስባለች። ሰላምዬ ደግሞ እንግዲህ ወደ ኩሽናዋ ገባ ብላ እሷም እያሰበች ይገኛል። አሁን በነገራችን ላይ ሰላሜ እርጉዝ ነች። አሁን እንደዛ ነው እያዩ ያለሁት ውድ ቤተሰቦቼ። ዳጣ እህትም ሊኖራት ነው ወይም ወንድም፣ ማንኛውም በአባቷ ገንዘብ እሷ እንደዚህ ትሆናለች እንጂ የእሷ እኮ አይደለም ብላ ስትላት፣ እንግዲህ አዎ ታያት በቃ እንግዲህ እኔ ብችል ኑሮ እሷን አለቃትም ነበር ትላታለች። ለማንኛውም ግን እናንተ ስላላቸው ችግር የለውም ታያት ስትል፣ እንግዲህ እሱን ባገኘው ደስ ይለኝ ነበር። የት ነው ግን ናታን የት ነው ያደረው ስትላት፣ ዋይ ናፍቀሽ እንዴት ስትላት፣ እንግዲህ ናፍቀሽ እንዴት ትላለች። አይ እንደዛ ሳይሆን ማታ የጻፈው ሳየው ገርሞኛ እንደዛ ብሎ መጻፍ አልነበረበትም ስትላት፣ ናታ እንደዚህ አድርገው ናታ እንደዚህ ነው ብሎ እያልሽ አይደል? አእምሮሽ ውስጥ ተቀምጧል። ናታን ወደሸዋል፣ ስለዚህ ያሳካልሽ ስትላት፣ እኔ ስላናደደችሽ ከጉድ ላውጣሽ ብዬ እንጂ ሌላ ታሪክ እንድታወሪኝ እኮ አይደለም። ኧረ ሰላሜ ትላታለች። እዚህ ጋር እንግዲህ ናታንና ዳጣ እንግዲህ አብረው እያሉ ኧረ እንግዲህ ዳጣዬና ናታን እጅግ በጣም እንደተዋደዱ ያስታውቃል። በዚህ በወሬ ላይ እያሉ እንግዲህ ኧረ ምንድን ነው እንግዲህ ሰላምዬ እርጉዝ ነሽ እንዲህ ስትላት፣ ደግሞ አንቺ ምን አስበሽ ነው እንደዚህ አይነት ወሬ የምታወሪው ስትላት፣ እንግዲህ አስበርግጋታለች። ሰላም ደንግጣለች ማለት ነው። አረ አንቺ ለማንኛውም ብዙ ታወራለች ይሄ ካልኩሽ ሂጂ ካጠገቤ ትላታለች። ኦኬ ለማንኛውም እንግዲህ ናታን ከመጣ እንድትነግሪኝ እፈልጋለሁ በማለት
ላጥ ብላ ዳጣዬ ትወጣለች። ውሀይ ከአባቷ ጋር እንግዲህ ቀስ ብላ እያወራች ትገኛለች። ቤተሰቦች በጣም በሚገርም ሁኔታ እንግዲህ አባዬ እያለች እንግዲህ አባቷን በብዙ ነገሮች ለማታለል አባብዬ አባቢ ምናምን ትቀልዳለች። የፈለግሽው ካለ ቀጥታ ተናገሪ፣ ቀልድ እንትን አትበይ ይላታል። እኔ ከአሁን በኋላ ከዳጣ ጋር አልጣላም ትላለች። ምንድን ነው የተፈጠረው ታዲያ? አልጣላም የምትይው ለምንድን ነው ስትል በጣም ኃይለኛ ናት፣ ማንም አይችላትም፣ ተጠንቀቃት አላለችም። እንዲህ አብጌልን ብታይ ስልኳን እንዴት አርጋ እንደቀማቻት ብታይ የራሷን ስልክ። ለማንኛውም አብጌል የዳጣን ስልክ ፓተርን ክፈች ብላ ስመጣ መታቀማቻት ስትል አይ አልተጣሉም በማለት ግን ስልኩን ወሰደችው። ኦኬ ስልኩ የራሱ አይደል? ግን ደግሞ በቃ ጥሩ ነገር እንኳን የሚያወራ ነገር አታውቂም አይደለ ሲላት ከአውሮፓ ለምን ቀረን? ኬክ እኮ ይመጣል ቦሌ ደጅ ትቀበያለሽ አላለም? ዳጣዬ እኮ እውነት መስሏታል። አመሰግናለሁ። ከኬኩ እንግዲህ አላካፍላትም። ኬኩንማ ምን አስበህ እንደኔ ብቻ አይደል ያመጣኸው? ግን ደግሞ ለብቻዬ ሂጄ ተቀብዬ ነው እኔ ብቻዬን የምበላው ስትል በቃ እንዳትናገሪ ለእናትሽም ሄደን እናወጣዋለን እያለ ያሾፍባታል። ውሀዬ ደግሞ ሳማ አድርጋው የእውነት መስሏት እንግዲህ ትስቃለች ማለት ነው። ተን ሀሳቡና እንግዲህ ከውስጡ ያለችው ዳጣ ብቻ ነች። ምክንያቱም አብጌልን ወለቅ አድርገው ጥሏታል። ዳጣዬን ግን በጣም በሚገርም ሁኔታ ከውስጡ ልጠፋለት አልቻለችም። እሷን ብቻ ማሰብ ሆኗል ስራው። ድንገት እንግዲህ ሰላም መጣች። ምግብም አልቀመስክም እንደ ድሮ ሳሎን አትቀመጥም። ግን የተፈጠረ ነገር አለ። ምንድን ነው? ከዳጣ ጋር ተጣላችሁ ወይስ ምን ተፈጥሮ ነው ስትለው አስቀየመኛለች እንደገኝ ነው ሲላት፣ ኧረ ብላኝ አይደለም ቅር ብሏት ውላለች ሲላት፣ በጠይቃት ምንም ልትነግረኝ ግን አልቻለችም ትለዋለች። ከፋት እንዴ ትለዋለች ይላታል። ኧረ ከፍቷት ሳይሆን ብቻ ደብሯታል። በውስጧ የምታብሰለስለው ነገር እንዳላት ተረድቻለሁ ትለዋለች። አበጌል ልጅሽ ነኝ እመኒኝ የምልሽ ነው ሁሉ እያለች ትጠይቃለች። እባክሽ አንቺ ምንኑም ላምንሽ የማልችልሽ ነገር አለ፣ ያወቅሽውም ሆነ የምታወሪው ጥሩ አይደለም የሚል መልስ ስትሰጣት ግን እንዳልሰማ ናታን ዳጣን ስለሚወጣት ከዚህ ቤት ይውጡ ዱርዬ ናቸው በማለት እንግዲህ ወይም ዱርዬ ናት እሷ በማለት ታወራለች። ወሬያቸውን ቀይሩ እያለች እንግዲህ አለአባት ይናገራሉ በማለት ትጨርሳለች። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አበረታቱኝ። ሰላም ለሀገራችን ውድ ሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።